ከገማ ይቀር ጥንብት ነው ውሽትት ነው አለ። ምን አይነት የገማ የጠነባ የተልከሰከሰ የግምጥምጥ ጥንብት ያለ ቀሎን ምን አይነት አዑዙ ቢላሂ ሚነ ሸይጧን ረጂም ምንድን ነው እንዲህ ውይል ያለ እንዲህ ኧረ በፈጣሪስ ምንድን ነው የሚባለው? ሻውን እኮ ምንድን ነው? ኧረ በፈጣሪስ የሰው ወጥ ማማሰለኝ ነው። ሄጄ እዛ የሰው ወጥ ማማሰለኝ ለማንቸስተር ሲቲ፣ ለአርሰናል፣ ለቶተንሃም፣ ለኤቨርተን አልበገር ያለው የዩናይትድ ዛሬ ለኒውካስትል እጅ ሰጥቷል። ፎጣ ጥለናል። ዛሬ ኒውካስትል ቀይ ወጥቶበት ቁልፍ ተጫዋቾች ተጎድተውበት ግን ባለቀ ሰዓት ገራሚ ጎል አስቆጥረው 3 ነጥብ ይዘው ሄደዋል። ድል አድርገዋል። ራምስዴል ይችላል። በቃ እድላቸውን በአግባቡ ተጠቀሙ። እኛ ሚስ ያደረግናቸው ኳሶች ዋጋ አስከፍለውናል። ለነሱ ነው ክብር የምሰጣቸው ዛሬ። በቃ ጀግና ናቸው። አሁን ከዛሬው ጨዋታ 3 ነጥብ ይዘው ስለወጡ ምክንያቱም ጎዶሎ ናቸው። ቁልፍ ተጫዋቾቻቸው አልነበሩም። እኛ ያንን መጠቀም አልቻልንም፣ መቅጣት አልቻልንም። ቡድኑ ይቀልባቸዋል። ምን አይነት ኳስ ነው ሲሱት ይኖር። ባለቀ ሰዓት ማላሲያ ነው ማላታይን ገብቶ ማግበር እነሱ ሲደናገሩ ዋጋ አስከፈሉ። ግን ተመስገን ነው፣ አልሐምዱሊላህ ነው። አሁን ነው የምለው፣ አላማርም። ከስንት ጊዜ በኋላ ነው ሽንፈት የቀመሰ ነው፣ ከ11 ጨዋታ በኋላ እና ይሄ ይመስገን ያስብለው። ደግሞ ደስ የሚለው ተከታያችን እኩል የነበርነው ነጥብ አስቶን ቪላ ሽንፈት ቀምሷል። ቸልሲ አሸንፎታል። ሊቨርፑል ትናንት ተሸንፏል። የከፋ አይደለም። ትናንት ሊቨርፑል ነጥብ መጣሉ በጣም ያስደስተኝ። ዛሬ ይሄ ቢፈጠር ብዬ ነበር። አሁን መልካም ነው። ደግሞ በጣም የሚያስጠላው ከ10 ቀን በኋላ ነው የምናየው ክለባችን እና ዩናይትድ ፋሚሊ አብሽሩ። ቶፕ 4 ነው ወሳኙ ነገር። አሁንም እድሉ እኛ ጋር ነው። ኢንሻአላህ ወደ ድል እንመለሳለን። ለማንኛውም በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ትርፌ የኔ ነገር አይሆንላትም እኮ ብዬ ነግራችኋለሁ። በመሀል ገብታችሁ ልታጣሉ ትሞክራላችሁ እንጂ ይሄ አፍላ ፍቅር ነው። እንዲህ በቀላሉ አንለያይም። አዲስ ፍቅር ነው። እውነኝኝ ትርፍዬ፣ እኔም እወድሻለሁ። ከትላንትናው ቢበልጥ ነው እንጂ አያንስም ላንቺ ያለኝ ፍቅር። እኔም እወድሻለሁ። የትልቅ ሰው የተከበረ ሰው ልጅ ውለታ አማትረሺ እንዴ ጥለሽኝ ወዴት ልትሄጂ? እንዲህ ነው እንጂ ደግሞ እኮ የገዛ ልጅ ሜሲ ሳይተወላጁ ጎርደን እኮ ነው። ኔክስት ሲዝን ሊቨርፑል እንደሚጫወት ስለሚያውቀው በኮዲ ጋክፖ ቦታ እንደሚጫወት ስለሚያውቀው ወስዶ ቀረቀረላችሁ። ቻምፒየንስ ሊግ መጫወት ይፈልጋል ኔክስት ሲዝን። በቀይ ወጥቶባችሁ እንኳን ማሸነፍ አቃታት ትርፌ። አቡ እኔ በቃ ትርፌ ስትሸነፍ የሚያሳስበኝ የአቡዬ ፍሬ ነው። የምር እንደ ራሴ ፍሬ ነው ማየው ትላል። ቅሌታ መንፈሲ አፍለተሽ ነበር። በጣም ያዙ ይልቀቁኝሽ ድንጊን ጥርጥር አድርጎሽ ነበር አይደለ? አሁን ልክሽን አስገባሻለሁ። አየሽ አንቺ የአሞሪ ወንድም ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው። ደገምሽው ሌላ ታሪክ ለጠፉሽ። ወይኔ ምን አይነት ጎል ሊገባብሽ! ወይኔ ትርፍዬ አንጀቴን በላሽ። ቶፕ ፎር ስጋት አሁንም ሰላም ናችሁ? እንዴት ናችሁ? ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥረው። ይሄ የደከማ አቆጣጠረን እዛ ወስደጣል። በቃ ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስተል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጪው። እመኚኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። ምን ግልጹም ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽ ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይሮ የሚል ደግሞ ሌላ አማርኛ ውስጥ ትገቢያለሽ። በቃ ምንም እኔ ያንቺ እድገትሽ እዚህ ድረስ ነው። ከዚህ በኋላ ጽንሱ እድገት ማሳየት አቁሟል። ኦፊሻሊ ሶሪ ትርፌያዝ በጣም አዝናለሁ። ቴንክ